ምን እኔ ነኝ ያጣላውሽ? ስለዚህ ሌላ አስታርቃቸው። እኔ ኮንኩ ያጣላችሁ የሆነ ነገር እንዳደረግሽ ምናምን የተነገረኝ ማለት ነው። እኔ እየሳኳለሁ የምሬ ነው። ሚስት ምን ያህል ነው የምታምነው? ኧረ የምታምነው አመነችኝም አላመነችኝም በሰዓቱ ላንቺ ይምሰል አምነዋለሁ ምናምን ብላሽ ነበር። በጎን ምን እንዳልሻት አላውቅም። በቃ እንደዛ ከሆነ ብላ አዛቀም በኋላም ተደዋውለን አናውቅም። እንስነደ እቺ በቃ እኔ በምን አለመጣም ትወሰደኝ እንትና ብቻ ታስታርቀኝ። የሴት ትዳር ሁለተኛ ጊዜ እኮ እንደዚህ ይፈጠራል። ኧረ የቀለደ ነው። ድሮ ነው ምንም የለውበትም። አብዱሃ ንገራት ምንድነው እንደዚህ ደግሞ ይሄን ስልክ መቼ ታነሳለህ? ኢዘነ ለአውርተን የሰራነው ቪዲዮን ታውቀይለን ምንድነው? ሰላም እንዴት ናችሁ? ዲ አብዱ ቻናል ቤተሰቦች ሰላማችሁ ብዝት ይበል በያላችሁበት። ዛሬ ቀን እንግዲህ በለምለሚቱ በዋጃ አካባቢ ነው የምንገኘው። ዛሬ ቀን ምን ይዛችሁ መጣችሁ ካላችሁ ሐሳቡን ከመናገር በፊት ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ሼር አድርጉ። አዎ ሰብስክራይብ እና ሼር ግድ ነው ይላል። ማበረታታት ጀማሪ ማበረታታት ግድ ነው። እስኪ እዚህ አካባቢ ራያ አካባቢ ያላችሁ እስኪ በደንብ አበረታቱን። እስኪ ጀማሪዎች ምናምን በደንብ እንውጣ እስኪ ገብታችኋል። ሌላ ነገሮቻችሁ ልጆች ነን። እናንተ ያላሳደጋችሁ ማን ያሳድገን? ስለዚህ እናንተ ከእናንተ አይቀነስም። ሰብስክራይብ በማድረግ እኛ ከፍ እንድንል ቀጣይ ደግሞ የሚመጡትን ደግሞ ጀማሪዎች እንደው በደንብ ያበረታተን ሁላችንም ተያይዘን የምናድግበት ሁኔታ ይፈጠራል ማለት ነውና ቪዲዮን ላይክ ያላደረጋችሁ አድርጉ ተብላችኋል። እና አሁን ምንድነው ይዛችሁት የመጣችሁ? በጣም ላይክ አድርጉ ለምናችሁን። ጥሩ ስራ ነው ወይ ይዛችሁ የመጣችሁ ካላችሁ በሚገባ ብድሩን የማይመልስ ወንድ ልጅ አይወለድ ይባላልና አብዱ መንገሻ ከባለቤቱ ጋር ሆኖ ብድሩን ሊመልስ ነው። ለሚን ሊያስጨንቅ ነው ምንድነው? ባለፈው እንግዲህ እኛ ቻናል ጋይታችሁት ከሆነ ኮሜንት ስር ወይም እናስቀምጥላችኋለን። ለሚ የአብዱን ሚስት ፕራንክ አድርጋ ነበር ማን ጀነቲን ማለት ነው። አዎ ጀነት ያለስማ ጀነቲን ፕራንክ አድርጋት ነበር። ባልሽ እየጀነጀነኝ ነው በጎን እንገናኝ ያለ ነው ክብሩን አይጠብቅም እንዴ አንቺን አስቀምጠው እንዴት ምናምን ብቻ ብዙ ብላ አስጨንቃት ነበር። አሁን ደግሞ አብዱ ለለሚ በጣም ሊያስጨንቃት አቅዶ እኔን አውርቶኝ አማክሮኝ ነው። መግቢያውን አብረን እንሰራለን ነው ምንድነው እሱም ከትዳሬ አለያየሽኝ ከመወዳት ከ5 አመት የትዳር ሚስቴ ጋር አንቺ አጉል ፕራንክ ብለሽ ለዩቲዩብ ዶላር ልትሸቂ እኔ ግን ትዳሬ በጠበጥሽው አንቺ እንዳፈረሽው አንቺ መልሽው አይደለ ሌላት ነው ማለት ነው። ስለዚህ ለሚ ምን ትል ይሆናል? ምክንያቱም አናት ባናቱ የሚያስጨንቃት ዙሮ አንቺ ለመጥፎ ማት እኔ እንግዲህ የሷ ምላሽ የሚሆነው እኔ ለመጥፎ አላሰብኩም። ዩቲዩበር ነኝ ፕራንክ ሰራለሁ ብዙ ጊዜ ፕራንክ ነው ያደረኩት የሚል ምላሽ ነው የሚኖር። እኔም ቢሆን ለምሳሌ እንደዛ አላለሁ። ግን ይሄ ቀልድ አይደለም። ትዳር ነው የበጠበጥሽው። መረር አድርጎ ጠጠር አድርጎ እንድትጨነቅና የሆነ ነገር እንድትል ማድረግ አለበት። ይህን እንደምትወጣ ተስፋ አድርጋለሁ። እንደዛ ሚስትህ አስጨንቃት ያ ሁሉ ደቂቃ አብዱ እንደዚህ እያረገ ሚስትህ በጣም አስጨንቃት ነበር። ስለዚህ አንተ ደግሞ የሚስትህን ብድር የምትመልሰው አንተ ነህ። እኔ ስለሆንኩ ብሎክ አድርጋኛለች። በቃ አሁን ትዳሪን መልሽልኝ። ቤተሰቦች ከሰሙ ነገሩ ከሰፋ ወደ ሌላ ኬዝ ነው የሚሄደው። አሁን ይሄ እኛ አካባቢ የገጠሩ ማህበረሰብ ፕራንክ ነው ብትለው በምንም አይገባም። ስለዚህ ወይ ሌላ ሴት ጋር ሄዷል ማለት ነው እንደዚህ የራቀው ምናምን ነው እንጂ የሚሉት ፕራንክ ነው ማንም ሊያምን አይችልም። ማንም አያምንም። እሱማ የገጠር ሰው እንደዛ ነው። አዎ ፕራንክ ምንድነው አጉል ፈረንጅኛ የማይመስል ወግ ስለሆነ ለነሱም ይሄ ቤተሰብ ጋር ከሄደ ሌላ ኬዝ ስለሆነ ባጭሩ ትፈች እንደሆነ ፍች አለበለዚያ ጠቢ አንቺ ጋር ነው። አዎ በቃ ጠቢ ካንቺ ጋር ነው ማለት። እንግዲህ እናንተም ደግሞ ላይክ ሰብስክራይብ ሼር አድርጉ። ዞሮ እናንተ ካላሳደጋችሁን ማንም አያሳድገንም። በሚገባ ከእናንተ በእውነት ምንም አይቀነስም። ከዚህ ራያ አካባቢ ለራሱ ውጭ ያላችሁ አገር ውስጥ ያላችሁ 1000 ሰብስክራይብ እስካሁን መድረስ ነበረበት። እርግጥ ቀስ በቀስ ሁሉም በሂደት ይሆናል። ግን ማድረግ እየተቻለ ለምን ሌላ ሀገር ዩቲዩበሮች ምናምን ሰብስክራይብ ታደርጋላችሁ እኛ ጋር ለምን? ጥሩ ስራ ይዘን እየመጣን ላይሆን ይችላል። ግን ሂደት ነው። ሁሉም ሰው ከጥሩ ስራ አልጀመረም። አብዱ መንገሻውን ያለበት ሁኔታ አሪፍ ላይ ነው። ገብቷችኋል? ግን በዚህ ይቀጥላል ማለት አይደለም። ከፍ ያሉ ጥሩ ነገሮች ሚድላይን የሚመጣና ስታሳድጉ ደስ ታስደርጉን ነው እናንተ እኛ ከድምጽ ጥራት ከምስል ጥራት በቃ ባህላችን ነክ የሆነ ብዙ ነገር መስራት እንችላለን። ስለዚህ ስታበረታቱን ከፍ ስንል ሞራል እየተሰማን ያንን ማድረግ የምንችለውና አሁንም እገዛችሁ አይለን። ሰብስክራይብ ያላደረጋችሁ በድጋሚ ሰብስክራይብ አድርጉ። ይመቻችሁ። ቪዲዮ እንመለስበታለን። ያው ሚስቴ በዛ ተነሳ ትብላ ነው ያለው ተቋጣ ማለት ነው። እሺ ያለች አሁን
እሷን ታስታርቅኛለሽ ወይስ እንደዚህ ከሆነ ዩቲዩብ ቢቀር ይሻላል። የምሬ ነው። ተጣልተናል። አሁን በዛ የተነሳ በጎን ደውላልኛለች ምናምን ነው የምትለው። ያደረግሽውን ነገር ሁሉን ንገሪኝና ወይ አስታርቂኝ እንዳላየሽ ወይ እንትን በይ። እኔ የምሬ ነው። አትሳቂ። ነው እየሳቅኩ አይደለም። መደወል ትችያለሽ። ትናንት እኮ ደውላ ነበር ከአንቺ ጋር ደውላ የሆነ ነገር እንዳደረግሽ ምናምን የተነገረኝ ማለት ነው። እኔ እየሳቅኩ አይደለም። የምሬ ነው። ሚስት ምን ያህል ነው የምታምነው? ኧረ የምታምነው አመነችኝም አላመነችኝም በሰዓቱ ላንቺ ይምሰል አምነዋለሁ ምናምን ብላሽ ነበር። በጎን ምን እንዳልሻት አላውቅም። በቃ እንደዚህ እንደዛ ከሆነ ብላ አዛ ቀን በኋላም ተደዋውለን አናውቅም። እንስነደ እንደዚህ ከሆነ ዩቲዩብ ቢቀር ማቆጭ የምሬ ነው። ምን እንዳልሻት ንገሪ። ዩቲዩብ ቢቀር በሙሉ ጌታ ፊት ነው ተዳር የሚያነካካል መሰለኝ ማኔ በሰዓቱ ናት ስትስቁ ስትጫወቱ የእናንተ ላይቼ እንደናንተ መስሎኝ ገባው። ግን የዛን ሰዓት አንቺ ሐሳብ አምጥተሽ እንደዛ ስትያት እሷ ምን አደረገች መሰለሽ? በሰዓቱ ማለት ነው ላንቺ ምሰል እንደዛ ብላ ወጣች። ከወጣች በኋላ ስልኬን ዘጋች። የምሬ ነው። ከዛ ዘጋች። እሺ ምናምን የኔም ደግሞ ምን ብላሽ ነው ታዲያ በጎን ስልክ ተደውሎብኝ የሆነ ነገር ብላኛለች አለች። ያልሻትን አላውቅም። ይኸው በባልሽ ፊት ነው የምጠይቅሽ። ያልሽውን ንገሪኝ። እኔ የቀለድኩ አይደለም። አሁን የሚያስቅ ነገር ስስቅ እያየሽኝ ነው። የምሬ ነው። ሀሳቡ ምናምን ያልሻት ነገር በግል ሞባይል ያልሻትን ነገር ንገሪኝ። ሲቀጥል ደግሞ እኔ ማገኝባት እንትን የለኝም፣ አላገኛትም። ስልክ የለኝም በዚህ ሰዓት። ስልክ የተሰራ አትቀልጅ። ለምን እኔ የቀለድኩ አይደለም። የምሬ ነው። ቮይስ አድርጋ ነበር ላሰማሽ። ምርጥ መረጃ እዚህ የበለጠ ሌላ ነገር ምን እንደማቀርብልሽ ነው የምትፈልጊ? እኔ ጋር ተጣልታለች ወይ ወደ ትዳር መልሽኝ እንዳላያየሽኝ ወይ ያልሻትን ነገር ንገሪ ልወቅ። እሺ አምጣል ደውልላት። እኔ ምንም አልኩኝ። በማን እኔ በኔ ስልክ የኔን ስልክ ማቦልቀኛል ይና አምጣል ደውል። እንዴት ብላ ነው የምታለሽ? ያወራሻትን ነገር ንገሪኝ። እኔ ከሰው ትዳር ገባለሁ እንዴ? አይ ንገሪ። ዝም ብለሽ ለምን አትቀልጂ? እኔ የቀለድኩ ስራ ነው ሰራን ተለያየን እንዴ? የዛንማ ሰላም አውርታችሁ ምናምን ተለያይተናል። ግን በጎን ምን አልሻት? በቴሌግራም ወይም በምን እኔ በምንም ይሁን በምንም ያልሻት ተጠቀመው። ቴሌግራም በሙለር ነው። ከዛ ደግሞ ሌላ ሰው አላገኘው። እኔ ብቻ ነው ማገኘው ብዙ ጊዜ ሌላ ሰው። ኧረ አትቀልጂ። ሲቀጥል ደግሞ እኔ አስማማለሁ እንጂ አላለያይም። ቆይ እዚህ ላይ ትክክለኛ ተናገሪ። አሁን ያልሻትን ከፈለክ አገናኘኝ፣ አወራታለሁ። በማን አንተ ትክክል ከሆነ የምታወራው ማለት ነው። እኔ በጎን አውርቻት ከሆነ አገናኘኝ። እሺ ሙኒጌታ ደውል። በሱ ችግር የለም። ትክክለኛ እኔ ውሸታም ከሆንኩ ከዛ በኋላ ታገኘዋለሽ። ሚስጥር ከሌለሽ ናውጣሽ። ኧረ ሚስጥር ማን ነበር ስሙ? ጠይቂያት በሚስጥር አውርታችሁ ሄሎ ወይ እባክሽ በሚስጥር እያወራሽ ቆይተሽ አሁን ማናት? እግዚአብሔር ይመስገን። ምን ነው ባልሽ የሚለኝ? ባልሽ ጋር ተደባብረሻል እንዴ? እንዴ ባለፈው የሰራነው ቪዲዮ ደብሮታል እንዴ? አቤት ሴት የሙት ያለች ምንድን ነው የማውቀው? እና እኔ እና አንቺ ተገናኝተን እናውቃለን። ከዛ ቀን በኋላ ከዛ ኋላ ደብሮሻል ማለት ነው? አይደለም። እኔ ሲጀመር አስፈቅጃለሁ። ይሄ እኮ ትዳር ቀልድ አይደለም። ለቪዲዮ ተብሎ ምናምን የሚቀለድበት አይደለም። መጀመሪያ ሚስትህ እንዴት ናት? እንደዚህ አድርጌ ፕራንክ ላረጋት ነው ምን ይመስልሃል አልኩታ።
ኧረ ችግር የለውም ቪዲዮ እንደምሰራ እኮ ታውቃለች ምናምን አለ አይደል? ዩቲዩበር ሁን ካልሽው መቼም ፕራንክ ምናምን መስራቱ አይቀርም። ፍቃደኛ ከሆንሽ ዩቲዩበር እንዲሆን ማለት ነው። እሰራለሁ እንጂ መቼ እንደከፈተው ያኔ ሆነን እንደዚህ ያደርገኛል። በማይቀለደው ቀልድብኛል። ቀልድም ደግሞ አይደለም እንደሆነ መስራት አይ ተይው ሲጀመር ማለት ነው። ህበይ እንኳን አይደለም ይሄን ርቀት እየኖርክና አብረህ እየኖርክም አምነህ ነው እንጂ ሳታምን በጣም ከባድ ነው። ታውቂያለሽ? እንደው ሌላም ተዘበዝ የምሬን እኮ ነው። አይ ማመን አለባት። አይ የነገርኳት እኮ ነው እንደዚህ ደብ መካሪ ሳይሆን ያረግሽው ነገር ካለ እኔ አላረኩም። ምንዳንተ ጥብቅና አይደለም ሌላ ያረግሽው ነገር ካለሽ በግል ያወራሽው ነገር ንገሪን ነው እኛ አልኩት እንጂ እሱ አይደለም። እንግዲህ እሱማ ባልጋራ እንዲታፍቲ አንድ ሰው እኮ የሆነ ምክንያት ቢኖረው እንጂ ቢነደው እኮ እንደዛ ብሎ አያወራም። የሆነ ነገር ያኔ የሰውን ሲሰርቶች ሊሆን ይችላል፣ አውሮታች ሊሆን ይችላል። ስልኩን ነው ሀበቃ ጀዛድና አልፈጥተው ብዙ ነገሮች አሉ። ስለዚህ ምን እንደምልሽ ነገር ስልሽ ማውራት እንደዚህ ነገር ድጋሚ አንቺንም እሱንም ሆነ ማውራትም አልፈልግም። ስሚማ እንደዚህ በቀላሉ የባሰ ንፋስ አታስገቢ ለራስሽና። ግን እሱ ጋር ምንም ነገር የለም። ገብቶሻል? የዛኔ የተገናኘ ነው ለቪዲዮ ነው። ገብቶሻል? አውቃለሁና ግን ዝሮስ እንደዚህ ብለሽ መኖር መቀጠልም አይቻልም። እንኳን አይደለም እኮ እንደዚህ በቀላል እንደዚህ በቀላል የምትረበሽ ከሆነማ ከባድ ነው። ዝሮ እኔ የለሁበትም፣ ምንም ነገር የለብኝም። ቪዲዮ ነው የሰራ ነው ቪዲዮ ምን እኔ ነኝ አጣላውሽ። ስለዚህ ሌላ አስታርቃቸው። እኔ ኮንኩ ያጣላችሁ ሄሎ ሄሎ ጀነቴ ደህና ነኝ እግዚአብሔር ይመስገን። እንትን ነው ጀሚ ጀነቴ ብዙ ቪዲዮ የኛ ቻናል ተከታታይ ከሆንሽ ብዙ ቪዲዮ ልታይ ትችያለሽ እና በየቤቱም ብዙ ፕራንኮች እናም ታይ ትችያለሽ። ገብቶሻል? ማንም ሰው መጥቶ የእናንተን ትዳር እንደዚህ በቀላል እንዲበጠብጠው ሲጀምር መፍቀድ የለብሽም። ሲቀጥል ግን ሐሳቡን ያመጣችው ለሚናት ገብቶሻል? ግን አንዳንዴ ለመጥፎ ያላልነው ነገር እንደዚህ ሊከሰት ይችላል። ያንንም ጠይቀው ነበር ባልሽን ማለት ነው። ገብቶሻል? እሱን እኮ ነግሬያታለሁ ለማስረዳት። አሁን አንድ ነገር ማወቅ ያለብሽ ነገር ስለሽ አሁን ቢያንስ አሁን ይሄ ነገር ከተፈጠረ እንዴት ነው እኛ ነቀጣይ ራሱ ሌላ ሰዎች ጋር አንሰራም። ራሳችን ቤታችን ዘግተን ማን ይምጣ ማንም ሰው ነገ ሰዎች በእኛ በኩል የሚመጡ ራሱ እንዳናበረታታ እንትን እንዳናረግ ነው። ምክንያቱም ፕራንክ ተብሎ ተመርጦ አይሰራማ። አይገባሽ ነገር ማለት ነው። ፕራንክ ተብሎ ተመርጦ አይሰራም። ተመርጦ ስለሽ አሁን በጩቤ ሌላ መጥፎ ኬዝ እንትን እና ይቅርታ አንጠባውላላው እና እኮ የዛኔ እኮ ፕራንክ መሆኑ ምናምን ሁሉ ነገር አስረድተንሻል። ሲሚ እሺ፣ እንዴት ነው ማላቀው? እኔ ነኝ ማውራሽ ያለሁት። ሲሚማ ጀነቲ አይደለም የዛኔ ተስማምተሽ ሁሉ ነገር አውርተን ይቅርታ ተባብለን ፕራንክ ነው ተብለሽ ተለያየን። ከዛም ፕራንኩም አይተሻል፣ ፕራንክ መሆኑን አይተሻል። ሲቀጥል ደግሞ ዋይፋይ ያለሽ አይደለ? ውጭ ሀገር አይደለም የምትኖሪው? ሁሉ ነገር ብዙ ቦታ ላይ እኮ ፕራንክ ሲሰራ ያየሽ ነው አይደለ? እርግጠኛ ነኝ ዩቲዩብ ትከታተያለሽ። የሌላ ሰው የኛንም ያየሽው ነው። ዝሮ ግን እሺ ይቅርታ ዝሮ
የምታምኚውን ባልሽን እንደዚህ አድርጎሻል። እሺ ፍራንክ አላቸው። ይሄ ፍራንክ ሳይሆን አይ እኔ እንጃ ምናወራሱ ጀነቲ እኛ ሲጀመር አጋጣሚ የመጣ ነው ለሌላ ኬዝ ነው፣ ለስራም እና ሌላ ኬዝ ነው። እንደዚህ ዙሮ ዙሮ እንደዚህ በዚህ አውርተን ስለማይሆን እኛ ስራልን ትንሽ እንስራና ወይ ያለውን ነገር በደንብ እናወራለን። ገብቶሻል? እንደምታወራት አይደለም እንደምታወራት ሙድ እየያዛች ነው። አዲስ ነገር እኮ የለም። እኔ ሚስት ጋር ማውራት ማለት ማልፈልግ ኧረ ችግር የለውም አናወራም። ባልሽ ጋር አውሪ። ነበርሽ ጋር ማበላሽ ተስታቂ ኧረ እኔ አላበላሽም። ለኛ አበላሽተሽ ስታበቂ እንደገና እንደዚህ ነው እንዳጣላሽ ታስታርቂኛለሽ። አብልዬ እኔ አንተ መልካም ሰው ነህ አለ አይደል? አብረን እንስራ ስትለን ተስማምተን አውርተንበት ነው እንጂ የተገናኘነው ዝም ብሎ አይደለም። አንተ ታዲያ ምን ልትሰራ ነው የጠራህ? እንደዛ ከሆነ ምን ልትሰራ ነው የጠራህ? እኔማ ይሄን በቃ የጠራኋችሁ ሲጀመርም ማለት ነው በቃ እንዲያጣላኝ ታስታርቅ ይፈልጌ ነው እንጂ ለሌላ ነገር አለ እና እንደውላል ነበር ሰላም አታላችሁ ዝም ብሎ ወይኔ ስልክ ነው ደወለች። አሁን ታወራታለህ? እንዴት አድርጎ ነው የሚያወራው? እሷ ታስታርቀኝ በቃ እንዲያጣላኝ እና ምን ለኮ ነው አሁን እኛ የመጣንበት ቪዲዮዎች ምናምን እንስራና ያኔ ቀን ውሎ ምናምን ለመስራትና የምናስተካክለው ዩቲዩብ ስላለ እሱን ለመስራት ነው የመጣነው። ስለዚህ እሱን ጨርስና ወይ ሻይ ቡና ላይ ቁጭ ብለን አላመጣም ነኝ። እሺ በቃ እኔ በምን አላመጣም ትወሰደኝ እንትና ብቻ ታስታርቀኝ። ለሴት ትዳር ስንስል ለሁለተኛ ጊዜ እኮ እንደዚህ ይፈጠራል። ኧረ እየቀለደ ነው። ዝሮ ዝሮ ነው ምንም የለውበትም። አብዱ ንገራት ምንድነው እንደዚህ ደግሞ የኔን ስልክ መቼ ታነሳለህ? ይዘን አይደል አውርተን የሰራነው ቪዲዮን ታውቂያለሽ? ምንድነው ወደ እሱ ማውቀት አይደለ እንዴ? እሱ እኮ አሁን እሱ እኮ ነው ያልተረዳቸው። በቃ ለሙራር እኮ ይገባኛል። አንዳንድ ቪዲዮዎች አሁን የሚገርም እዚህ ቆቦ አካባቢ አንድ ቪዲዮ ደንሰርት ነበር። ሌላ ኬስ ፈጥረን ነው የመጣ ነው። ይሄ አብሌ ተበጠሰው በዛ ነው። ማርያም ነው የምልህ አብሌ እንደዚህ አይነት ነገር በቃ ሰው ጋር መስራት የሚያስጠላው ቤት ሚስትህን ማስከፋ ሚስቴን ማስከፋ ሂቶችን ማስከፋ ምንም እንትን የሚፈጠር ነገር ነው። ገብቶሃል? የሰው ስትነካ ግን ሌላ ላንተም ሰላም ያሰጣል። አሁን አንተ እንደዚህ በመሆነ እኔ ለትብብር ነው ዩቲዩብ የከፈትኩልህ። ካሜራ ይዤም እንዲያውም ሆቴሉ ጋር ሆነን እንቅረጽ አሁን ስትል ካሜራ ይዘን አሪፍ ስራ እንሰራለን ያልኩ ለትብብር ነው። እናንተ ሳቅና ጨዋታ አይቼ ነው እንደዚህ ሆናም ብዬ መች ብዬ አንሳላት ነው። ሄሎ አይ ትንሽ አብዱ ጋርም ጥሩ እንትን አብዱ ጋር እያወራ ነው። ኋላ ላውራሽ ወይስ ታወሪዋለሽ? ገብቶሃል? ለምሳሌ አብዱ ጓደኞች ጋር ከቁጭ ብለህ ስትበሻሽቅ ቀልድ የማይችለው ጋር ትቀላለድማ። ምክንያቱም በትር ያነሳል ወይ ልትጣላ ነው ወይ ትመታለህ። ሌላ ኬዝ ነው። ስለዚህ አንተም ሚስትህን አመልምታ ከሆነ ፍራንክ አለ መስራት የቀን ውሎ ብዙ የሚሰራ ዩቲዩብ ማለት ፍራንክ ብቻ አይደለም፣ ብዙ ነገር አለ። እኔ ሚስቴን ባስከፋ አመሏን አውቃታለሁ። መለመንም አይጠበቅብኝም። ፍራንክ ነው ከተባለች በኋላ ትንሽ ትኮረፋለች። በራሷ ጊዜ ስራ ስለሆነ እንትን ላይ ግን ይሄ እስኪገባት ድረስ ሚስትህ በቃ ፍራንክ ነገሮች አለ መስራት። በዛ ላይ ደግሞ የርቀት ትዳር ከባድ ነው በጣም ፈተናው ማለት ነው ማለት አውቃለሁ። የርቀት በጣም ከባድ ነው። እንደዚህ በቀላሉ የምትናደድ ከሆነ ይቅርብ ይብራብኝ። እሺ አሁን ታስታርቂያለሽ? አስታርቂያለሽ። ታስጨንቅብኝ ፍራንክ ነው ለማንኛውም ስሬት ይጋሃት ነይማ የሆነች ሰርች ብራንች እናቴ ትሞት አንቺ በኢሞን ሰልከራ አንቺ ስልኩ አልስቅም ብሎ አይኑና ያዋሉ ግን ማይስቅ በትክክል መስሎኝ ነበር ላይ አንቺ የኔ ስልክ ነች ደግሞ ከዚህ በፊት እንትና አልቀሳ ደግሞ ሆንጭ ያርጋልኝ ነበር ሷት ለቀሻል ብዬ ጎበዝ መልሳ ሊዝሮ ብድሯ ማናት እሷ አሁን ፕራንክ አድርጌልትና እኔ ካላመንኩም አላመንሽም ተደረግታ ጅማት ሲወጥማ አስሩጂውን ተኩትኩ አንቺ ያላግሪያት ተሰርቶላታል ተበልታለች እንደ ቀደሙ ተበላው ማን ተበልቶ ማን ይቀራል ምን እኮ ነው ያመለስሽው እኔን አላገኘችኝም ድሮ እና ስትደረፋትሽ እንደዚህ ነው ፍጥጥ የምትል አይ የሚያፋታ ነገር አላረኩም እርግጠኛ ነኝ ምን እንዳይ ታውቂያለሽ ቀልድ ማታ ከሆነ ሚስትህ እኛ ጋር ከእንግዲህ ቪዲዮ እንዳትሰራ ሁለተኛ ብቅ እንዳትደውል ወደኛ ስልክ ቪዲዮን ታያዋለሽ እየተገማጨጨኝ ነበር
ለያዋሪያት ዘይ ገንደር ባገደሩ አንደኝስ ችግር የለውም እንዳታስቢ። ለምን እየተቆጣሽ እንዴ? ኧረ እኔ አልተቆጣሁም፣ ግን ያረኩት ጥፋቱ ምንም አልታየኝም። ታውቂያለሽ ለወድ ፈልጌው ነበረ አንዴ ደውልልሻለሁ። እሺ እሺ አብዱ መንዲ በቃ አስታርቃና አለ